ማኑ አይ ሰላም ልብስ ለመቀየር እንኳን ቤት አልመጭም። ልብስ ለቀይር ነው የመጣሁት። ነሽ ቁጭ ሻንጣ የት ነው? ሻንጣ የት ነው? ኧረ ሀይሚ በእናትሽ በቃ ይሰልችሽ። እስኪ ነይ ቁጭ እንዴ! ለምን አትነይ ቁጭ እና እናውራ። ምን ሆነሻል? ስልኬ ላይ ነው ቁጭ ያልሽው። እዚህ እሺ ደህና ነሽ? አይ ትመስያለሽ። ምን ትሆናለሽ ብለህ ጠብቀህ ነበር? እኔ ምን አልኩሽ? ምንም አትሆኝ። ደህና ነሽ እኮ ነው ያልኩሽ። እሺ መልሱ እኮ ደህና ነኝ ነው። ምን ዝም ነው እንደዚህ ማለት አይደለም። ሀይሚ እስኪ ተረጋጊ ነው። ለምን አንረጋጋ? መረጋጋት ብሩኪያም የመጨቃጨቅ አቅሙ ራሱ የለኝም። እኔ እኮ አሁን ጭቅጭቅ አይደለም። ለምን ተረጋግተን አናወራም ነው ያልኩሽ። የምታወራኝ ነገር አለ አለክ? የምታወራኝ ነገር አለ? አዎ እኮ የሁለታችንን ቤት ነው። እዚህ ኑር። ለምንድን ነው የምትሄጂው? እዚህ አብረን ሆነን እንጋፈጡልን ነገር። ሻንጣ የት ነው ያለው? ሻንጣሽ ምን ይሰራልሻል? እዚህ አብረን ሆነን እንጋፈጥ። በቃ ከተጣላንም እዚሁ እንጣላ። እሺ ስሚ፣ ሳትይዘኝ አውራ። ስሚ በቃ ከተጣላንም እዚሁ እንጣላ፣ ከታረቅንም እዚሁ እንታረቅ አይደለ? እዛ ሩም ይዘሽ ምናምን አይመጣም። እንደዛ ግን ወስናለሁ ካልሽ ነው ይጣልሻል። በአንድ ምክንያት ነው። እሺ በአንድ ልብስ የሁሉ ቀን የቆየሁት ገባ አይደለ? መጀመሪያ ምን ሻንጣዬን ይዤ ልሄድ ብዬ ነበር እኮ ማንም መጥቶ እስኪፈነጭብኝም እኮ እኔ መጠበቅ የለብኝም አይደለ እንዴ? መጀመሪያም እኮ ይዤ ልውጣ ብያለሁ ራሴ። ማንም ሳይለኝ በፊት ራሴ ነኝ ልብሴን ይዤ ቃይን ይዤ ልውጣ ያልኩት እኮ። እኔ ደግሞ እንዳትወጪ እኮ ነው። እኔ ቆይሽ ሀይሚ፣ እኔ ያልገባኝ ለምንድን ነው እንደዚህ የምትሆኑ? አሁን ሻንጣዬን ይዤ ካልሄድኩ ምናምን የምትይው ለምንድን ነው? ይሄንን ነው ማወቅ ፈልገው። ለምን? ምክንያትሽ እሱን ለመጠየቅ ነው ከጀርባዬ የምትሄደው። ምክንያትሽ ምንድን ነው? ሲጀመርም ነገሮችን ከጀርባዬ ነው የምታደርገው እና ከፊት ለፊት ሆነህ አውራኝ። ከጀርባዬ ምን ያስኬድሃል? ምን ችግር አለው? መዝጋቡ ምን ችግር አለ? ምን እንደምታደርገኝ ምን አውቃለሁ? ከዚህ በፊት ከጀርባዬ እንዳደረግከው አሁንስ ማን ያውቃል? ሲጀመር እኔ ሰው ከጀርባዬ ሲሆን አይመቸኝም። በተለይ ደግሞ ሁሉም ነገር ነው የሚሆነው። አሁን እኔ ሁለታችሁንም ለነገራችሁ የምፈልገው ብዙ ነገር አለ። አይሚን ቡቡን ሁለታችሁ ሰላም ካልፈጠራችሁ ሌላ ነገር ነው እየመጣ ያለው። አሁን ይሄ ሁሉ ነገር እንኳን እየተፈጠረ ያለው ሁለታችሁ ጋር ክፍተት እየተፈጠረ ስላለ ያንን ነገር ደግሞ ማየት መቻል አለባችሁ። ጠንካራ ግንኙነት ምንም አይነት ክፍተት ሊበግራችሁ ገባ አይደለም? ከመጀመሪያው ግንኙነታችን